ባለብትር እያሉ ነበር የሚለብሰው ልብስ ገልብጬ ነው የሚለብሰው ቢበላውን እንዴት አድርጌ እንደሚይዘው አላውቅም። ሮጬ በእግሬ እስከ ሀገሬ መግባት ይፈልጋሉ በደስታ። አለይኩም ሰላም ወራህመቱላህ። ማን ይባላሉ? ስሜ ባያን ሀጀፈን ይባላሉ። የመጣሁት ከምስራቅ አዝርነት በርበሬ ነው። እሺ ምን ነበር? እኔ በጣም በሶስት ወር ሆኖኛል። አይኔ ምንም አልሐምዱሊላህ ረብል ዓለሚን። አሁን በዚህ ጊዜ ከትናንት ወዲያ ከድልድይ ተፈናጥሬ ወድቄ ይሄ እግሬ ሁሉ ተሰባብሮ አሁን አልሐምዱሊላህ ከተሰራልኝ ይኸው አይኔ ይታያል። ሁሉም ነገር ግራ ሆኖልኛል። እንደዚህ አይነት ደስታ አግኝቼ አላውቅም ኢንሻአላህ ተዓላ። ስለዚህ እኔ የሚገልጸው ደስታ ቃላቶቹ ሁሉ ያንሰኛል። ባለብትር እያሉ ነበር የሚለብሰው ልብስ ገልብጬ ነው የሚለብሰው ቢበላውን እንዴት አድርጌ እንደሚይዘው አላውቅም። አሁን እንግዲህ የሚገልጸው ደስታዬን ወደር የለም። ቃላቶቹ ያንሰኛል ማለት ነው። እንደዚህ አይነት ተገኝቶ ይሄው ዛሬ አይኔ ኖርማል ሆኖ እያየው ነኝ። አሁን አንዱ ሊሰራልኝ ነው። አንዱ ተሰጥቶልኛል አልቋል። አንዱ አሁን ደግሞ ከተሰራልኝ ኢንሻአላህ ተዓላ ሮጬ በእግሬ እስከ ሀገሬ መግባት ይፈልጋሉ በደስታ። ማሻአላህ መኪናም አልፈልግም። ይሄንን ነው ፈለኩ። ስለዚህ አይኔን አይታችሁ ሁላችሁም በጊዜ ወደ አይንንትም ማምጣት ይኖርባችኋል ይላሉ። ታይኔ አላህ ይስጥልን። ይሄ መግለጫ እንትን የሌለ ደስታ ነው። ይሄው ዱላዬ ባለ 3 እግር ነበርኩ። ዛሬ ይሄው እሷንም እብጭ ጥዬ ነው ሜዳ ወላሂ ከደስታ የተነሳ ማለት ነው። ስለዚህ ምንም ያለ ጫማ እስከ ሀገሬ ማሮጥ እፈልጋለሁ እንደ ቀነኒሳ። ስለዚህ ለነዚህ የሚገልጸው ደስታ የለኝም ብዬ እገልጻለሁ። ሰዎቹ በጣም አመሰግናለሁ። አላህ ይስጥልን፣ አላህ ይስጥልን፣ አላህ እድሜ ያቆያቸው፣ አላህ ይጨምርላቸው። እንደዚህ የሚሰራ ነገር እኔ አላህ ካልሆነ በስተቀር ከሰው በታች ከአላህ በታች የሰው ልጅ አላህ ይጨምርላቸው ይላሉ።